ካንድልስቲኮች ላይ እንደ ፌር ቫሊ ጋፕ አንጠቀመው። ግን ቅድም እንዳልኳችሁ ማርኬት ወደ ቡሊሽ መሄድ ከሆነ the first candlestick high price touch ሲያደርግ በዛ ማዕከል ጋፕ ትቶ ካለፈ ያ ማርኬት ወደ ቡሊሽ ፌር ቫሊ ጋፕ አለ ብለን ማለት እንችላለን። እንደዛም ደግሞ ወደ ቤሪሽ ማርኬት የሚሄድ ከሆነ the first candlestick ሎው ፕራይሱን መጥቶ ተች ካላደረገውና the third candlestick የፈርስት ካንድልስቲክ ሎው ፕራይሱን ተች ሲያደርገው ማርኬት ወደ ሴል ሙቭ የሚያደርግ ከሆነ እዛ ሌቭል ጋር ምን አለ ፌር ቫሊ ጋፕ ትቶ እየሄደ ነው ብለን ማለት እንችላለን። ኔክስት እስቲ አንድ ሁለት ምሳሌዎችን እንመልከት። አይ ሆፕ አንደርስታንድ እያደረጋችሁ ነው ብዬ ተስፋ አደርጋለሁ። ሞር አንደርስታንድ ካላረጋችሁና እዚህ ፌር ቫሊ ጋፕ በተመለከተ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ በቀጣይ ማለት ነው። ይህ ትሬድ ያደረኩበት ያለው ስለሆነ ሌላ ብጠቀም ደስ ይለኛል። እኔ የምጠቀመው forex.com ነው እና እዛ ያለው የካንድልስቲክ ሙቭመንት እና እዚህ ላይ ያለው ትልቅ ልዩነት አለ። ያ እንደ አንድ ስትራክቸር እዚህ ጋር ማየት እንችላለን። ፌር ቫሊ ጋፕ ኦኬ። እዚህ ጋር ምንድነው የምንመለከተው? እዚህ ጋር የምንመለከተው ምንድነው? ማርኬቱ እንደምታዩት አንድ ካንድልስቲክ አለ። እዚህ ጋር ቤዚክ ካንድልስቲክ የምንለው ሃይ ፕራይስ አለ። ከዛ ኔክስት ሰርድ ካንድልስቲክ ሎው ፕራይስ አለ። ከዛ እዚህ ጋር እንደምታዩት ፌር ቫሊ ጋፕ አለ። ማርኬቱ በሶስተኛው ካንድልስቲክ ሎው ፕራይስ እና በፈርስት ካንድልስቲክ ሃይ ፕራይስ መካከል ያለ ጋፕ አለ። ስለዚህ ይሄኛው ጋፕ ፉልፊል ሲሆን ፌር ቫሊ ጋፕ ብለን እንጠራዋለን። ያው እዚህ ጋር እንደምታዩት በዚህ ሌቭል መካከል ያለው እንደ ፌር ቫሊ ጋፕ አይደንቲፋይ ማድረግ እንችላለን። ይኸው እዚህ ጋር እንደ አንድ ምሳሌ አንድ ስትራክቸር ማየት እንችላለን። ምንድነው ማርኬቱ ያደረገው? እዚህ ጋር ስትሮንግ ኢምፐልሲቭ ሙቭ እያደረገ ነበር ማርኬቱ ወደ ቡሊሽ ስትራክቸር። እዚህ ጋር እንደምታዩት ማርኬቱ ፕሪቪየስ ፈርስት ካንድልስቲክ ሃይ ፕራይስ አለ፣ ሰርድ ካንድልስቲክ ሎው ፕራይስ አለ። ከዛ ሰከንድ ካንድልስቲክ ስትሮንግ ኢምፐልሲቭ ሙቭ ያደረገው ደግሞ እዚህ ጋር እንደምታዩት ምን አለ ኢምፐልሲቭ ሙቭ ያደረገው በዚህ መሀል ያለው ሌቭል ምንድነው? ይሄን ብለን የምንጠራው ፌር ቫሊ ጋፕ ነው ማለት ነው። ኔክስት ፌር ቫሊ ጋፕ ኤግዛምፕል ማርኬት ላይ የምንወስደው ምንድን ነው? እዚህ ጋር እንደ አንድ ምሳሌ ይሄኛውን እንደ ላስት ኤግዛምፕል መውሰድ እንችላለን። ኦኬ ማርኬቱ ምንድን ነው ያደረገው? ፈርስት ካንድልስቲክ ወይም ደግሞ ቤዚክ ካንድልስቲክ ምንለው እዚህ ጋር እንደምታዩት ስትራክቸር ሃይ ፕራይስ አለ። ከዛ ኔክስት ከስትሮንግ ኢምፐልስ ሙቭ ካደረገው ካንድልስቲክ በኋላ ደግሞ የመጣው ሎው ፕራይስ እዚህ ጋር አለ። ስለዚህ ይሄኛው ምን ብለን እንጠራዋለን? ፌር ቫሊ ጋፕ ብለን እንጠራዋለን ማለት ነው። እነዚህ ሌቭሎች ፌር ቫሊ ጋፕ ብለን እንጠራቸዋለን። ግን አንድ ነገር ምን አለ መሰላችሁ? ስለ ፌር ቫሊ ጋፕ እና ኢምባላንስ ነው አሁን ያየነው። ግን ስለ ቤዚክ ካንድልስቲክ፣ ራሊ ቤዝ ራሊ ዲማንድ ዞን፣ ድሮፕ ቤዝ ድሮፕ ሰፕላይ ዞን የሚባሉት ሞር ሪሌትድ የሆኑ ናቸው። ኔክስት ክላሶች ላይ እነሱ ላይም ሰፋ ያለ ቪዲዮ ስጄ ምንድነው ቤዚክ ካንድልስቲክ ምንድነው፣ ራሊ ቤዝ ራሊ ዲማንድ ዞን ምንድነው፣ ድሮፕ ቤዝ ድሮፕ ሰፕላይ ዞን የሚሉትን እያንዳንዱን አይደንቲፋይ አድርገን እናያለን። ለዛሬ ይዤላችሁ የመጣው ስለ ፌር ቫሊ ጋፕ ነው። አይ ሆፕ ሁላችሁም ትክክለኛ የሆነ አንደርስታንዲንግ ይዛችሁ ስለ ፌር ቫሊ ጋፕ ቢያስባለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ ባለፈ መልካም ጊዜ ይሆንላችሁ። ለሁላችሁም ሰብስክራይብ ማድረግ እንዳትረሱ ጋይስ። ሌትስ ጎ